የብዙዎቻችሁ ጥያቄ ፊደላቶችን በትክክል መቁጠርና ማንበብ እችላለሁ፣ ግን መጻፍና ማንበብ ላይ ያስቸግረኛል ትላላችሁ። ይሄ ለምን ይመስላችኋል? ሰላም እንደምን አላችሁ? ውድ የቻናላችን ተከታታይ ቤተሰቦቻችን፣ ይሄ የአዲስ ቲዩብ ዩቲዩብ ቻናል ነው። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን የሚታገኙበት ዩቲዩብ ቻናል ነው። እስከ ዛሬ ድረስ ያው የእንግሊዝኛ ፊደላቶችን በአማርኛ ነበር የሰራውላችሁ። አብዛኞቻችሁ ደግሞ እየደወላችሁም የምትጠይቁት በኮሜንትም የምታስቀምጡት አማርኛ ማንበብ ላይ እቸገራለሁ፣ ፊደላቶችን በትክክል መቁጠር እችላለሁ፣ ግን ማንበብና መጻፍ ላይ እቸገራለሁ ትላላችሁና ይህ ችግር ለምን እንደሆነ እንዴት እያነበባችሁ እንደሆነ ዛሬ እንመለከታለን ማለት ነው ቤተሰቦቻችን። እንዲሁም ደግሞ እንዴት ማንበብና እንዴት እየጻፋችሁ መሞከር እንዳለባችሁ አሳያችኋለሁ ማለት ነው። ከዚህ ቪዲዮ በኋላ የሆነ ነገር እንደምታገኙ እና ለመጻፍም ድፍረት እንደምታገኙ እና አክሽን እንደምትወስዱ እርግጠኛ ሁኑና አሁን ቀጥታ ወደ ፊደላቶቹ እንሄዳለን። ከዛ በፊት ግን አንድ በጣም ደስ የሚል ዜና አለላችሁ። ያ ዜና ምንድነው ካላችሁ በተለያየ አጋጣሚ የትምህርት እድል ያላገኛችሁት እንዲሁም ደግሞ ተምራችሁም ቢሆን እንደዚህ ፊደላቶችም እያወቃችሁ እየቆጠራችሁም ቢሆን ማንበብና መጻፍ ላይ በትክክል ከሰዎች ጋር መግባባት መጻጻፍ የማትችሉ ተማሪዎች በተለያየ አጋጣሚ ትምህርት ያመለጣችሁ ልትሆኑ ትችላላችሁ። ለእናንተ በጣም አሪፍ እድል አመቻችተንላችኋል። እናንተ ማድረግ ያለባችሁ ነገር ብቻ ቢኖር ስልክ ቁጥራችን ከዚህ ወስዳችሁ በኢሞ በዋትሳፕ በቴሌግራም መደወል ብቻ ነው ማለት ነው። እኛ ለእናንተ በግሩፕም በግልም በሚመቻችላችሁ ሁኔታ የምትማሩበትን አማራጭ አዘጋጅተንላችኋል ማለት ነው። ስለዚህ መደወል ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ወደ ቪዲዮ ስንገባ እነኚህ የአማርኛ ፊደላቶች ናቸው። ስለዚህ እነዚህን አማርኛ ፊደላቶችን እናውቋቸዋለን ብላችሁ ልታስቡ ትችላላችሁ። ግን መቁጠር ብቻ ማወቅ አይደለም። ስትቆጥሩ ስትጽፉ እንዴት ማድረግ እንዳለባችሁ አሁን አሳያችኋለሁ ማለት ነው ቤተሰቦቻችን። ወደ ቪዲዮ ስለዚህ እዚህ ጋር እንደምትመለከቱት ውድ የአዲስ ዩቲዩብ ቻናላችን ቤተሰቦቻችን መጀመሪያ ፊደላቶችን ስጽፉ እንዴት መጻፍ እንዳለባችሁ እያንዳንዱን ፊደል ስጽፉና ስታነቡ እሷን ፊደል እየጻፋችሁ ከሆነ ቦታ እያያችሁ ሳይሆን ምንም ፊደል በሌለበት ቦታ ከአእምሯችሁ በባዶ ደብተር ላይ መጀመሪያ እያንዳንዱን ፊደል መጻፍ አለባችሁ። ከጻፋችሁ በኋላ ደግሞ ስታነቡ እንዴት እንደምታነቡ አሳያችኋለሁ ማለት ነው። ስለዚህ አሁን እያንዳንዷን ፊደል እየጻፈናቸውና እያነበብናቸው እንሄዳለን። ከዛ ደግሞ ጽፈን ስንጨርስ መጨረሻ ላይ ደግሞ እንዴት እንደምታነቡ በትክክል አሳያችኋለሁ። በዚህ መንገድ ከሄዳችሁ በትክክል እንደምታነቡና እንድትጽፉ እርግጠኛ ሆኜ ነው የምነግራችሁ ማለት ነው ቤተሰቦቼ። በጣም አሪፍ ስጽፉና ፊደላቶቹን ስታነቡ ምንድነው ማድረግ ያለባችሁ? ልክ እንደዚህ ከመጀመሪያው ጀምራችሁ እያንዳንዷን እየጻፋችሁ እያነበባችሁ ነው መሄድ ያለባችሁ። ሀ ሁ ሂ ሃ ሄ ህ ሆ። አያችሁ እኔ በፈለኩት ነው የጀመርኩት። እናንተ ግን የሆነ ቦታ ላይ ጀምራችሁ ወደፊት ሊሆን ይችላል፣ ወደኋላ ሊሆን ይችላል። እየዘለላችሁ እያንዳንዷ በድንገት በመሃል እየወጣችሁ እያንዳንዷን በትክክል መጥራት ከቻላችሁ ስታነቡም ስጽፉም አትቸገሩትም ማለት ነው። ለምን እናንተ በሆነ ቦታ ላይ መጽሐፍ ላይ ወይም ማንበብ ላይ ከተቸገራችሁ ችግር የመጣበት ምንጩ የትጋ ነው ካላችሁ ፊደል ላይ ስለምትቸገሩ ነው እንጂ ከሌላ ቦታ ከየትም አይመጣም ማለት ነው። ለምሳሌ እናንተ የሆነ ሰዎች እናንተ ጋር ቢመጡ የነሱን ስም በትክክል ለመጥራት ስማቸውን መጀመሪያ መስማት አለባችሁ አይደለም? ማወቅ አለባችሁ። ካላወቃችሁ ግን በትክክል ስማቸውን መጥራት አትችሉም። ልክ እንደዛ ነው። ፊደላቶች ላይ ትክክለኛ ካልሆናችሁ በትክክል ማንበብና መጻፍ አትችሉም ማለት ነው ቤተሰቦቻችን። ስለዚህ በዚህ መልክ እናነባቸዋለን። የተወሰኑ ፊደላቶቹን ዛሬ በዚህ መልክ እናነባቸዋለንና በዚህ መልክ አንብባችሁ ከጨረሳችሁ በኋላ ራሳችሁን ትፈትሻላችሁ ማለት ነው። ምን ያህል ፊደላቶቹን እንደያዛችሁ ራሳችሁን ትፈትሻላችሁ ማለት ነው። አሁን ወደ ሌ ቤተሰብ እንሄዳለን። ሌ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። በጣም አሪፍ ተመለከታችሁ። የቅዱማን ሜቴድ አሁንም እንከተላታለን። ወደፊት እንላለን፣ ወደኋላ እንመለሳለን። ከዛ ደግሞ በድንገት በመሃል አንዳንድ ፊደላቶችን እየጠራን እንሞክራለን። ስለዚህ ወደፊት ስንሄድ ለ አለች፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ ትላላችሁ። አያችሁ፣ ይሄኛው ቀጥታ የማያስቸግረውን ማለት ነው። ወደፊት ነው የምታነቡት ማለት ነው። ከዛ ደግሞ ወደኋላ ስትመለሱ ከየት ነው የምትጀምሩት? ከሎ ትጀምሩና እስከ ሌ ድረስ ትመለሳላችሁ ማለት ነው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ሌ። ተመለከታችሁ?
በጣም አሪፍ። በዚህ መልክ ወደ ኋላ ትመለሱና ከዛ ደግሞ ምንድነው የምታደርጉት? ከመሃል የሆነ ፊደል እየመረጣችሁ ዝም ብላችሁ መጥራት ራሳችሁን መፈተሽ አለባችሁ። ለምሳሌ ዝም ብዬ ቀስቷን እዚች ጋር ባመጣት ይችን ፊደል በእርግጠኛ ትጠራላችሁ ወይ ሳትቆጥሩ ማለት ነው። ከዚህ ጀምራችሁ ሳትቆጥሩ በትክክል እሷን ትጠራላችሁ ወይ የሚለውን ለራሳችሁን ትጠይቃላችሁ ማለት ነው። በጣም አሪፍ። እሷ ማናት? አሁን ላ ፊደል ናት። እዚች ጋር ብመጣት ል ምንላት ናት። እዚች ጋር ብመጣት ደግሞ ሊ። አያችሁ ልዩነት አላችሁ። ስድስተኛ እና ሶስተኛ ቢመሳሰሉም ሶስተኛይቷ ስንጠራት በደንብ ጨቆና አድርገናት ረዘም እናደርጋታለን። ሊ ብለን ነው ምንጠራት። ስድስተኛይቷ ከሆነች ደግሞ ል። አያችሁ በዚህ መልክ ነው ምንጠራቸው። ተመሳሳይ ሆኖም ልዩነት አላቸው ማለት ነው። ልክ ተመሳሳይ አሁን አንደኛና አምስተኛ ላይ ያለው እንደዛ አይነት ልዩነት ነው ማለት ነው። ለምሳሌ አንደኛይቷ ማናት? ሌ ብለን ነው አይደለም ምንጠራት። አንደኛይቷ ሌ ናት። ግን አምስተኛይቷን ስንጠራት ረዘም አድርገን ጨቆን እናደርጋታለን። ሌ እንላታለን። ስለዚህ ልዩነት አላቸው ማለት ነው። ስለዚህ እነዚህን እያንዳንዱን በድንገት ከመሃል እያወጣችሁ መጥራት መቻል አለባችሁ ማለት ነው። ከዛ በኋላ ስታነቡ ነው ራሳችሁን የምታገኙት። ግን በዚህ መልክ መጥራት ካልተለማመዳችሁ ግን ስታነቡም ስጽፉም ትቸገራላችሁ ማለት ነው። ቤተሰቦቼ በጣም አሪፍ። አሁን እንቀጥላለን። ወደ ሐመር ውሃ ቤተሰብ እንሄዳለን። ሀ ሁ ሂ ሃ ሄ ህ ሆ። ተመለከታችሁ? ሀ ቤተሰብ ይሄኛውም ሀ ቤተሰብ ነው፣ ይሄኛውም ሀ ነው። ተመሳሳይ ናቸው። የቅርጽ ልዩነት ብቻ ነው ያላቸው። ሌሎቹ ተመሳሳይ ናቸው ማለት ነው። የመጀመሪያው ምንድነው? ሀሌታ ሀ ይባላል። አያችሁ? ሀሌታ ሀ ይባላል። ይሄኛው ደግሞ ሐመር ውሃ ይባላል ማለት ነው። ቤተሰቦቻችን ሀሌታ ማለት የመጀመሪያ እንደማለት ነው ማለት ነው። የግዕዝ ቃላት ስለሆነ የመጀመሪያ እንደማለት ነው ሀሌታ ማለት። ከዛ ደግሞ ሐመር ውሃ ስንል ደግሞ ሐመር የሚለውን ቃላት ምናምን ለመጻፍ ስንፈልግ ብዙ ጊዜ በግዕዝ ሀ ፊደል ይሄኛውን ሀ ስለሚጠቀሙ ነው ማለት ነው ሐመር ውሃ የተባለው። አያችሁ? ስለዚህ በዚህ መልክ ስማቸው ተመሳሳይ ሆኖ የቅርጻቸው ልዩነት ብቻ ነው ያላቸው ማለት ነው። ስለዚህ እናንተ አሁን ማድረግ ያለባችሁ ነገር ምንድነው? እዚህ ጋር ያሉት ለምሳሌ እዚች ጋር ስድስተኛ ከሆነች እዚች ጋርም ስድስተኛ ተመሳሳይ ናቸው። ስማቸው ምንም ልዩነት የላቸውም። የቅርጽ ልዩነት ብቻ ነው ማለት ነው። ለምሳሌ ምን ብዬ ላስረዳችሁ? አንድ ሳይክል ብትወስዱ ሳይክል ሁለቱም ሳይክል ሆኖ ከለሩ የተለያየ እንደማለት ነው ማለት ነው ቤተሰቦቻችን። ስለዚህ ተመሳሳይ ናቸው። እነሱን ደግሞ አሁን ቀለል አድርገን አንብበናቸው እናልፋለን ማለት ነው። ሁለት ስለሆኑ በሁለቱም ቦታ አይታቸዋል ማለት ነው። ስለዚህ ሀ አለች፣ ሁ፣ ህ፣ ሃ፣ ሂ፣ ህ፣ ሆ ትሉና ከዛ ደግሞ ምንድነው የምናደርገው? ወደኋላ እንመለሳለን። ሆ፣ ህ፣ ሄ፣ ሃ፣ ህ፣ ሃ። በጣም አሪፍ። ከዚህ በኋላ ደግሞ ምንድነው የምታደርጉት ቤተሰቦቻችን? እዚህ ጋር የሚመሳሰሉ ነገሮች አሉ ማለት ነው። ለምሳሌ ችኛዋና ችኛዋ ትመሳሰላለች አይደለ? ልክ ግራና ቀኝ በመሆናቸው ብቻ ነው እንጂ የምንለያዩት። ሁለቱም የሆነ ፓርት ላይ አጣራ ናቸው፣ ቆማጣ ነገር ናቸው። ስለዚህ ምንድነው የምታደርጓቸው? በግራ በኩል አጭር የሆነችው የትኛዋ ናት፣ በቀኝ በኩል አጭር የሆነችው የትኛዋ ናት የሚለውን በደንብ ትለዩዋታላችሁ። ከዛ በኋላ በቀላሉ ትይዟቸዋላችሁ ማለት ነው ቤተሰቦቼ። በጣም አሪፍ። ሌላ ቦታ ደግሞ ዝች ጋር ሶስተኛይቷ ሂ ናት፣ ችኛ ህ የሚመሳሰሉት ናቸው። ስለዚህ እንደዚህ አይነት ነገሮችን ከማል እያወጣችሁ በትክክል ለመለየት ትሞክራላችሁ ማለት ነው ቤተሰቦቼ። በጣም አሪፍ። አሁን ወደ ሜ ቤት እንሄዳለን። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። በጣም አሪፍ። ስለዚህ ተመሳሳይ ነገር ነው የምናደርገው። ቅድም እንዳነበብናቸው እናነባቸዋለን። ከዛ ወደ ቀጣዩ ነው የምንሄደው። ሜ አለች፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ተመለከታችሁት? እንደዚህ በትክክል ወደፊት ስትሄዱ አትቸገሩም ብዬ አስባለሁ። ወደኋላ ስትመለሱ ነው አብዛኞቻችሁ የምትቸገሩት ማለት ነው። ለዛ ነው ማንበብና መጻፍ ላይ የምትቸገሩት ማለት ነው ቤተሰቦቻችን። ወደኋላ ደግሞ በትክክል መመለስ ከቻላችሁ ደግሞ ከማል እያወጣችሁ በትክክል መጥራት መቻል አለባችሁ ማለት ነው። አሁን ወደኋላ ስንመለስ ሞ አለች፣ ም፣ ከዛ ሜ፣ ማ፣ ሚ፣ ሙ፣ ሜ። በጣም አሪፍ አያችሁ። ስለዚህ እንደዚህ ካደረግናቸው በኋላ ደግሞ አሁን የምናደርገው እንዴት ነው ቤተሰቦቻችን? ተመሳሳይ የሚመሳሰሉ ፊደላቶችን እንመለከታቸው። ለምሳሌ እዚችኛው አምስተኛይቷ ቀለበት ያላት ሜ ትባላለች። ሜ ረዘም የምትለ ሜ ረዘም ተብላ የምትጠራ ማለት ነው። ልክ ደግሞ እችኛዋን ስንመለከታት
እዚች ጋር ያለችው ሜ በቀላሉ ነው የምንጠራት ሜ አለቅ። አምስተኛይቷን ስንጠራት ግን ሜ አያችሁ ረዘም እናደርጋታለን። ሌላ ደግሞ ላሳያችሁ ይችኛዋ ሚ ናት። ረዘም ትላለች። ጭቆና አድርገና ተረዘም እናደርጋታለን። ከዛ ደግሞ ስድስተኛይቷ ም አጠር አድርገን ነው የምንጠራት ማለት ነው ቤተሰቦቻችን። ስለዚህ ሳዲስ እና ሳሊስ የሚባሉት ናቸው እነኚህ ሶስተኛ እና ስድስተኛ። ስለዚህ እነሱን በትክክል አጠራራቸውን መለየት አለባችሁ ማለት ነው። ለምን ስጽፉ ያስቸግራችኋል ማለት ነው። ለምሳሌ አሁን እዚህ ጋር ሚዛን ብላችሁ ለመጻፍ ብትፈልጉ ስድስተኛ ብትጠቀሙ ትክክል አይደላችሁ ማለት ነው። ለምን ሚዛን ለማለት ብለን ስንጽፍ ሚ ረዘም ትላለች ማለት ነው። ጨቆና አድርጋችሁ ረዘም ታደርጓታላችሁ ስጠሯት ማለት ነው። ስለዚህ ሶስተኛይቷን ሚ ነው የግድ የምትጠቀሙት ማለት ነው ሚዛን የምለውን ለመጻፍ። ስለዚህ ለዚህ ስለሚጠቅም እነዚህ አይነት ነገሮችን መለየት ይጠበቅባችኋል ማለት ነው። በዚህ መሰረት የመጨረሻኛይቷን ደግሞ እንመለከታታለን። የመጨረሻኛይቷ ሴ ናት። ሴ ሱ ሲ ሳ ሴ ስ ሶ። በጣም አሪፍ። እንደተለመደው እናነባቸውና ወደ ቀጣዩ እናመራለን ማለት ነው ቤተሰቦቼ። ሴ ፊደል ሴ ናት። ሴ ብላችሁ ነው የምታነቧት። አንዳንዶቻችሁ አሁን በተለይ አማርኛ የመጀመሪያ ቋንቋ ያልሆናችሁ ተማሪዎች እኛ ጋር ስትመጡ የምንመለከታቸው ችግር ምንድነው? ሴ ፊደል ሳ ብላችሁ ነው የምትጠሩት ማለት ነው። ስለዚህ ሳ ብላችሁ ከጠራችሁ በትክክል መጻፍ አትችሉም ማለት ነው። ስለዚህ የመጀመሪያ ፊደል ስ መ ምናምን እያላችሁ ነው እንጂ የምትጠሩት ማ ሳ ምናምን እያላችሁ ከጠራችሁ በትክክል እየጠራችሁ አይደለም፣ ማስተካከል አለባችሁ ማለት ነው። ስለዚህ ሴ የመጀመሪያቷ፣ ከዛ ሱ ሲ ሳ ሲ ስ ሶ። በጣም አሪፍ። ኦኬ ወደ ኋላ ስንመለስ ደግሞ ሶ ስ ሲ ሳ ሲ ሱ ስ። አያችሁ በጣም አሪፍ። ከነዚህ ውስጥ ደግሞ የሚመሳሰሉ ፊደላቶች አሉ። አንዳንድ ፊደላቶች ለምሳሌ እዚች ጋር ያለች ሲ ፊደል ናት። ሶስተኛይቷ እችኛዋ ደግሞ ስ ትመሳሰላለች አይደለ? ስለዚህ እነሱን መለየት አለባችሁ። የመጀመሪያው ሴ ቀለል አድርጋችሁ፣ ይሄኛው ደግሞ ሴ ረዘም ታደርጋላችሁ። እሱን መለየት አለባችሁ። ከዛ ደግሞ ሶ ፊደልና ሲ ፊደልም ትንሽ ይመሳሰላሉ ማለት ነው። ስድስተኛይቷን እና ሰባተኛይቷን ለመለየት ብዙ ተማሪዎች ሲቸገሩ አይቻለሁ ማለት ነው። እነሱን በትክክል ለማንበብ ትሞክራላችሁ ማለት ነው ቤተሰቦቼ። አሁን ወደ ቀጣዩ እንሄዳለን። በዚህ መልክ ካጠናችኋቸው እስከ መጨረሻው ፊደላቶችን በዚህ መልክ እሰራላችኋለሁ። ከዚህ ፊደል ውጪ ምንም ነገር የሚመጣ የለም ማለት ነው። ስለዚህ ይህን ቪዲዮ በትክክል ከተመለከታችሁና እኔ እንዳልኳችሁ አድርጋችሁ መቁጠር ከቻላችሁ ማንበብና መጻፍ ላይ ብዙም ሳትቸገሩ እንደምትለማመዱ እርግጠኛ ነኝ ማለት ነው ቤተሰቦቻችን። አብዛኞቻችሁ በጣም ብዙ ትሞክራላችሁ፣ ግን ችግራችሁ እንዴት ነው? ዩቱብ ላይ ስለምትመለከቱ ትኩረት አድርጋችሁ ማየት አትችሉም። ስለዚህ ለዛ ደግሞ እኛ የሆነ አማራጭ አመቻችተንላችኋል። ቅድምም እንዳልኳችሁ መማር የምትፈልጉ ተማሪዎች ለእናንተ በግሩፕም በግልም ማታ በግሩፕ እናስተምራለን። ከዛ ደግሞ በቀንም በግል የምናስተምርበት ክላሶች አሉ ማለት ነው። ስለዚህ ተቀላቅላችሁ ፊደላቶችን በዚህ መልክ የተወሰነ ወራቶችን ካጠናቻቸው በኋላ በትክክል እንደምትጽፉና እንደምታነቡ 100% እርግጠኛ ሆኜ ነው የምነግራችሁ ማለት ነው። ስለዚህ ዩቲዩብ ላይ በጣም ብዙ ሞክራችሁ ያልቻላችሁ ተማሪዎች ለእናንተ ያለው አማራጭ የተወሰነ 1 3 4 ወራት እኛ ጋር መታችሁ ካጠናችሁ ከዛ በኋላ ፐርፌክት ሆናችሁ እንደምታነቡ እንደምትጽፉ እርግጠኛ ሆኜ ነው የምነግራችሁ ማለት ነው። አሁን ወደ ቀጣዩ እንሄዳለን። ሬ ሩ ሪ ራ ሬ ር ሮ። በጣም አሪፍ። ሬ ቤተሰብ ነው። አሁን ደግሞ የምናነባቸው ሬ ሩ ሪ ራ ሬ ር ሮ። በጣም አሪፍ። ከዛ እንመለሳለን። ሮ ር ሬ ራ ር ሩ ሬ። አያችሁ ወደፊትና ወደ ኋላ በዚህ መልክ ካነበብን በኋላ ደግሞ አሁን ራሳችን ቻሌንጅ እናደርጋለን። ራሳችን ቻሌንጅ ስናደርግ ምንድነው የምናደርገው? በመሃል መተን የሆነ ፊደል ጋር እናደርጋታለን። ምንም ሳንቆጥር ፊደሏን መጥራት መቻል አለብን ማለት ነው። ስለዚህ እቺ ሬ ናት። እዚህ ጋር ብመጣ ር ከዛ ሩ ሮ ር ራ ሬ። አያችሁ በየትኛውም የምትጀምሩበት ቦታ የለም።
ዝም ብላችሁ እጃችሁ እንደመራችሁ ሄዳችሁ ትጀምራላችሁ። ከዛ በትክክል ትጠራላችሁ ወይ የሚለውን ራሳችሁን ገምግሙ። ከዛ በኋላ እሱን በትክክል ካደረጋችሁ ማንበብና መጻፍ ላይ የምትቸገሩ ከሆነ ብቸኛው ምክንያት ምንድነው? መልመድ አለባችሁ። እየጻፋችሁ እየሞከራችሁ መልመድ አለባችሁ። ሌላ ችግር የለባችሁም ማለት ነው። ኦኬ ወደ ቀጣዩ እንሄዳለን። ቀጣዩዋ ደግሞ ማናት? ሴ ፊደል ናት። ሴ፣ ሱ፣ ስ፣ ሳ፣ ሴ፣ ስ፣ ሶ። ሶ በጣም አሪፍ አያችሁ። እችኛዋ ደግሞ ሴ ቤተሰብ ናት። ቅድምም ሌላ ሴ ቤተሰብ ተመልክተን ነበር አደለ? ስለዚህ ሁለቱም ሴ ናቸው። የመጀመሪያው ምንድን ነው? ንጉሱ ሴ ነው ማለት ነው። ንጉስ የሆነው የንጉስ ክራውን አለ አይደለ? ጭንቅላቱ ላይ ንጉስ የሚያደርገው እሱን የሚመስል ሼፕ ስላላትም ነው ማለት ነው። እዚች ጋር ደግሞ ሴ ቤተሰብ ያለችው እሳቱ ሴ ትባላለች። እሳት የተባለችው ምክንያት ደግሞ ልክ ሴ ፊደል ብትመለከቷት እንደ ሻማ አይነት ቅርጽ ነው ያላት ማለት ነው። ቤተሰቦቻችን ሶ እሳት የሚለውን ለመጻፍ ብትፈልጉ አሁን ይህም ፊደል ነው የምትጠቀሙት ማለት ነው። ስለዚህ እሳቱ ሴ የምንላት ይችኛዋ ናት አሁን የተመለከትናት። እሷን ደግሞ አንድ እናነብና ወደ ቀጣዩ እንሄዳለን ማለት ነው። ስ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንመለሳለን። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሴ። በጣም አሪፍ አያችሁ። ቅድም እንዳልኳችሁ ደግሞ እናንተ ምንድነው የምታደርጉት? ከመሃል እያንዳንዷን ፊደል እያወጣችሁ በድንገት እያንዳንዷን እያወጣችሁ መጥራት መቻል አለባችሁ ማለት ነው። በጣም አሪፍ። አሁን ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ሼ ነው። ሼ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። በጣም አሪፍ። ሶ አንድ ላይ ስናነባቸው ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ሾ ብለን ደግሞ አሁን ወደ ኋላ እንመለሳለን። ሾ፣ ሽ፣ ሼ፣ ሻ፣ ሽ፣ ሹ፣ ሸ። በጣም አሪፍ። ኦኬ ከዛ ደግሞ በመሃል አንዳንድ እያወጣን በድንገት እንጠራቸዋለን። ለምሳሌ ሼ፣ ሺ፣ ሽ፣ ሻ፣ ሹ፣ ሾ፣ ሽ። አያችሁ። በዚህ መልክ በትክክል በኮንፊደንስ መጥራት መቻል አለባችሁ ማለት ነው፣ በትክክል ለመጻፍና ለማንበብ። በጣም አሪፍ። ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ ቄ ፊደል ነው። ቄ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በጣም አሪፍ። ስለዚህ ቄ ቤተሰብ ደግሞ አሁን እንደተለመደው እናነባት። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በጣም አሪፍ። ወደ ኋላ እንመለሳለን። ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። በጣም አሪፍ፣ በጣም አሪፍ። ኦኬ እዚህ ጋር ደግሞ ከመሃል እያወጣችሁ እናንተ ለራሳችሁ እጃችሁ እንደመራችሁ መሞከር ትችላላችሁ። ለምሳሌ ቃ፣ ቅ፣ ቁ፣ ቆ ምናምን እያላችሁ እያንዳንዷን ያለ ኦርደር መጥራት መቻል አለባችሁ ማለት ነው። ኦርደሩን ሳትጠብቁ መሞከር መቻል አለባችሁ ማለት ነው። ኦኬ በዚህ መስመር ደግሞ የመጨረሻኛይቷ ማናት? ቤ ፊደል ናት። ቤ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በጣም አሪፍ። ሶ በቤተሰብ ስናነብ ደግሞ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ ቤ። በጣም አሪፍ። ከመሃል እያወጣችሁ እንደፈለጋችሁ ማንበብ ትችላላችሁ። ለምሳሌ ቤ፣ ባ፣ ቡ፣ ብ፣ ቢ፣ ቦ፣ ቤ
ተመለከታችሁ? በዚህ መልክ ማንበብ ትችላላችሁ ማለት ነው። በጣም አሪፍ። ኦኬ ወደ ቀጣዮቹ እንሄዳለን። እነሱን አይተን የምናጠቃልል ነው የሚሆነው ማለት ነው ቤተሰቦቻችን። ከቴ ቤተሰብ ነው የምንጀምረው። ቴ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። በጣም አሪፍ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ቶ፣ ት፣ ቴ፣ ታ፣ ት፣ ቱ፣ ተ። በጣም አሪፍ። ከመሃል እያወጣችሁ እንደፈለጋችሁ ማንበብ ትችላላችሁ ብያችኋለሁ። ታ፣ ት፣ ቴ፣ ቱ፣ ት፣ ቶ፣ ተ። እንደ ፍላጎታችሁ ነው የምታነቡት ማለት ነው። ይህ ለምን ይጠቅማል? ፊደላቶቹን በትክክል እንዳወቃችሁ እርግጠኛ እንድትሆኑ ያደርጋችኋል ማለት ነው ቤተሰቦቻችን። በጣም አሪፍ። በዚህ መልክ መሞከር ይጠበቅባችኋል ማለት ነው። ቀጣይ ደግሞ ማናት? ቼ ናት። ቼ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። በጣም አሪፍ። ስለዚህ ቼ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እንመለሳለን። ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። በጣም አሪፍ። ከመሃል እያወጣችሁ ደግሞ እናንተ ማንበብ ትችላላችሁ። ለምሳሌ ች፣ ቼ፣ ች፣ ቻ፣ ቹ፣ ቾ ምናምን እያላችሁ በራሳችሁ ማንበብ ይጠበቅባችኋል ማለት ነው። በጣም አሪፍ። ቀጣይ ደግሞ ያለችው ፊደል ሀ ናት። የብዙሃኑ ሀ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። በጣም አሪፍ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሆ ብለን ደግሞ እንመለሳለን። ሆ፣ ህ፣ ሄ፣ ሃ፣ ህ፣ ሁ፣ ሃ። በጣም አሪፍ። ኦኬ። ከዛ ደግሞ ከመሃል የሚመሳሰሉ ፊደላቶችን ቢያንስ መለየት አለባችሁ ማለት ነው። ለምሳሌ ችኛዋ ህ ናት፣ ችኛዋ ደግሞ ሃ ናት። ልዩነት አላቸው የላቸውም? ትልቅ ልዩነት ነው ያላቸው። አያቸው። የመጀመሪያዊቷ ከሆነች እንደዚህ ናት ማለት ነው ቤተሰቦች፣ እንደዚህ ናት። ሁለተኛይቷ ደግሞ እንደዚች ናት ማለት ነው ቤተሰቦቻችን። ስለዚህ ልዩነት አላቸው ማለት ነው። ልዩነቱን በደንብ ማየት አለባችሁ። እያንዳንዱን በድንገት ከመሃል እያወጣችሁ መጥራት መቻል አለባችሁ ማለት ነው ቤተሰቦቼ። በጣም አሪፍ። ከሀ ቀጥሎ ደግሞ የምትመጣዋ ፊደል ማናት? ኔ ፊደል ናት። ኔ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። በጣም አሪፍ። ኔ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ከዛ ኖ ብለን ደግሞ ስንመለስ ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። በጣም ቆንጆ። ተመለከታችሁ? ከመሃል እያወጣችሁ ደግሞ ስትጠሩ ና ፊደል አለች። ን፣ ኑ፣ ኔ፣ ኒ፣ ኖ፣ ኔ። አያችሁ? እኔ አሁን እንደፈለግኩ ነው የጠራሁት። ስለዚህ እናንተም እንደፈለጋችሁ እንደዚህ መጥራት ስችሉ ከዛ ለማንበብና ለመጻፍ በጣም ብቁ ትሆናላችሁ ማለት ነው። በጣም አሪፍ። ኦኬ የመጨረሻኛይቷን ደግሞ አይተን እናጠናቀቃለን ማለት ነው ቤተሰቦቻችን። ኘ ቤተሰብ ናት። እሷን ተመልክተን እንጨርሳለን። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ። በጣም አሪፍ። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ። ኞ፣ ኚ፣ ኜ፣ ኛ፣ ኚ፣ ኙ፣ ኜ።
በጣም አሪፍ። አሁን ደግሞ እንደፈለጋችሁ ከመሃል እያወጣችሁ መጥራት ትችላላችሁ። ኘ፣ ኙ፣ ኚ፣ ኛ፣ ኚ፣ ኘ፣ ኞ። በዚህ መልክ እንደፈለጋችሁ መጥራት ከቻላችሁ ከዚህ በኋላ ለማንበብና ለመጻፍ በጣም ብቁ ናችሁ ማለት ነው ቤተሰቦቻችን። ስለዚህ እነዚህ በጣም አሪፍና እናንተ ማንበብና መጻፍ በትክክል እንድትችሉ የሚያደርጉ ቪዲዮዎች ናቸው ማለት ነው ዛሬ ያመጣውላችሁ። ቀሪዎቹን ፊደላቶቹን ደግሞ በዚህ መልክ በፓርት2 ይዤላችሁ መጣለሁ ማለት ነው ቤተሰቦቻችን። ይህን ቪዲዮ ከተመለከታችሁ በኋላ ምን ያህል እንደተጠቀማችሁ ምን ያህሎቻችሁ እንደወደዳችሁ ኮመንት ላይ ብትጽፉልኝ ደስ ይለኛል ማለት ነው። ኮመንት ላይ ብትጽፉልኝ መልእክት ብታስቀምጡልኝ በጣም ደስ ይለኛል ማለት ነው ቤተሰቦቻችን። ስለዚህ በዚህ ቻናል የተለያዩ መሰረታዊ ትምህርቶችን በዚህ መልክ የምታገኙበት ዩቲዩብ ቻናል ነው ማለት ነው። ስለዚህ እስካሁን ሳብስክራይብ ካላደረጋችሁ ሳብስክራይብ ማድረግ ማለት ምንድነው? እናበረታታለን፣ እናግዛለን። ጥሩ ትምህርት ነው ያመጣው ማለት ነው፣ ሌላ ነገር አይደለም። ስለዚህ እንደዚህ በማለት ስለምታበረታቱን ቤተሰብ ስለምትሆኑ ደግሞ ቤተሰብ ስትሆኑ ጊዜ ሳብስክራይብ ስታደርጉ ጊዜ እኛ የምንለቃቸው ቪዲዮዎች እናንተ ጋር እስከ በራችሁ ድረስ ሄዶ እያንኳኳ እናንተን ይጠራችኋል ማለት ነው። ዛሬ ይህ ትምህርት ተለቋል እያለ እናንተ ጋር እንድደርስ ያደርጋል ማለት ነው። ውድ ቤተሰቦቻችን ይህን እድል እንድትጠቀሙ ይሁን። በጣም እንደምትማሩበት ከዚህ ቪዲዮ በጣም ብዙ ነገር እንደምታገኙ በጣም እርግጠኛ ነኝ ማለት ነው። ዛሬ የአማርኛ ቪዲዮ ነው ይዤላችሁ የመጣሁት። በፓርት2 ደግሞ የቀሩትን ፊደላቶችን ይዤላችሁ እመጣለሁ ማለት ነው። በዚህ ቪዲዮ ምን ያህል እንደተደሰታችሁ አይቼ ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ ቪዲዮ ነው። በደንብ አድርጋችሁ እንድትመለከቱ አበረታታችኋለሁ። በቀጣይ በሌላ ቪዲዮ እስክንመ